ቦታ ሲሆን ሰውነትሽ ውስጥ ሲሆን ምን እንዳለ ልንገርሽ፣ ሰላም አለ፣ እርካታ አለ፣ ደስታ አለ። ከህይወት ኃይል ጋር ትገናኛለሽ። ፎር ኤግዛምፕል እስቲ እስትንፋሳችሁ ላይ ያተኩሩ። እስቲ ሙሉ ቀልባችሁን ውሰዱና እስትንፋሳችሁ ላይ ያተኩሩ። እስቲ ሙሉ ቀልባችሁን እስትንፋሳችሁ ላይ አድርጉ። እስቲ እስትንፋሳችሁ ላይ አድርጉ ሙሉ ቀልባችሁ። ሙሉ ቀልባችሁ እስትንፋሳችሁ ነው። አየር ይገባል ይወጣል። ጀስት ማየት ብቻ። ከበስተጀርባችሁ ሆኖ እናንተ ሳታስቡ የእናንተን እስትንፋስ የሚቆጣጠረው ኃይል አለ። እኔ እግዚአብሔር እለዋለሁ። እናንተ ማን ነው የምትሉት? አሮ ነው። ለእናንተ አስቦ እስትንፋሳችሁን ይቆጣጠረዋል። እሺ፣ ያስገባዋል፣ ያስወጣዋል። ዘ ሞመንት ያን እስትንፋስ ማየት ሲጀምሩ አእምሯችሁ ማሰብ ያቆምና ከዛ እስትንፋስን ከፈጠረው ኃይል ጋር ኮኔክት ማድረግ ይጀምራል። በውስጣችሁ የሆነ መቅለል ይመጣል። ትራይ ዚስ አሁን ላይ የሆናችሁ ስለሆነ ነው ማለት ነው። ስለዚህ ትልቁ አሁን ላይ ለመሆን ከፈለጋችሁ አእምሯችሁን ዝም ማሰኘት ነው። ዝም። ይኸው ሰላም አለ እናንተ ጋሽ። እናንተ የሚያስፈልጋችሁ ብዙ ብር አይደለም፣ ሌላ ወንድ አይደለም፣ ሌላ ልጅ አይደለም፣ ኢትዮጵያ መሄድ ወይም ወደ ኢትዮጵያ መመለስ አይደለም፣ ወይም አሜሪካ መሄድ አይደለም። አእምሯችሁን ጸጥ ስታደርጉ አምላካችሁን ማድመጥ ትጀምራላችሁ። ፔሪየድ። ኤንድ ኦፍ ስቶሪ ቤቢ። ኤንድ ኦፍ ስቶሪ። አቦ ወጥቼ በዚህ ዝናብ ወክ ላርግ እንዴ? አሁንን ፊል እያረኩኝ የማይከፈልበት ሰላም ላያገኝ ልውጣው። ኢትስ ፍሪ። ብሪዝ ማድረግ ኢትስ ፍሪ ብሮ። ምንም አያስከፍልም። እግዚአብሔር እኮ የናቅነው እኮ ፈጣሪን እኮ ምንም ስለማያስከፍል እኮ። ሄቨን። ወይኔ እኔ እናት፣ እኔ እያለው ምንድን ነው ታያር ያስደረገሽ? I'm so tired. Heaven, እስቲ ሪኩዌስት አድርገኝ እንወያይ። ፌስ ኦፍ ዲኤምሚ። አረ ብርድ ለምን ይመተኛል? ብርድን እመታዋለሁ። ቦብ ማርሌ ምን ብሏል? አንዳንድ ሰዎች ዝናብ ይመታቸዋል፣ አንዳንዶቹ ደግሞ ዝናቡን ፊል ያደርጋሉ፣ አንዳንዶቹ ይበሰብሳሉ ይላል። ሄቨን ዋትስ ጎይንግ ኦን? ዋትስ ጎይንግ ኦን? ሰናይት ሪሊ ትመጫለሽ? Heaven, give you still. Let's talk about it. Thank you so much. የኔ እናት እግዚአብሔር You know what? Heaven, yesterday I was having conversation with my chef. She's from around Arbamich and she has a daughter. South Alfat, Lijalat. እና ስለ ቤተሰቦቿ በጣም ትጨነቅ ነበር። በጣም ነው የምትጨነቀው። በቃ ስለ ፋሚሊዎቿ በጣም ትጨነቃለች። ስለ ታናሽ እህቷ፣ ስለ አባቷ ገጠር ነው የሚኖሩት ምናምን ነገር ማለት ነው። እና ሁሌ እመክራታለሁ፣ ተይ ለእግዚአብሔር ስጪ፣ አንቺ ማትሺውን ነገር ተቀበይ፣ የምትሺውን አድርጊ፣ የተቀረውን ለእግዚአብሔር ስጪ። የእውነቴን ነው የምላችሁ፣ እንዳትጨነቂ። አንቺ ምንም አታረጊም፣ ለእግዚአብሔር ስጪ። ያልቻልሽውን ነገር
አለማድረግሽ ላይ ኮምፎርተብል ሁኚ። አይ ነው የመጀመሪያ ልጅ ነኝ እና እመክራታለሁና ትናንትና ድንገት ከሬስቶራንት ምግብ አመጣችልኝና ኦኬ ብዬ እንዴት ነው ፋሚሊ ስል ሰላም አገኘው ማን ይዘዋል አለች። ይገርመሃል ሁሉን ነገር ለእግዚአብሔር ሰጠው። ከቤተሰብ ተደውሎ ድሮ የሆነ ነገር ሲነገር በጣም ነበር የሚጨንቀኝ። አሁንስ ችግር ሲነገረኝ እግዚአብሔር አንተ አለ እላለሁ አለች። እግዚአብሔር አንተ አለ፣ እግዚአብሔር አንተ አለ እያልኩኝ ለእግዚአብሔር ሰጣለሁ መፍትሄ ሲያመጣ፣ ለእግዚአብሔር ሰጣለሁ መፍትሄ ሲያመጣ ያልክኝን ሰማሁት አለች። የሚገርማችሁ አርባ ምንጭ አካባቢ ይሄ የመሬት መናዱ ብዙ ሰዎች ሲወስድ የእነሱ ቤት ነበረ መጀመሪያ የሚወሰደው። የተጋለጠው መጀመሪያ የእነሱ ቤት ነው። ይሄ ላንድ ስላይዱ መጣ ሲባል ስትነግረኝ ሰው ሁሉ የእኛ ቤት መስሎት በጣም እርግጠኛ እኔም ነበርኩኝ። ግን እግዚአብሔርን ሁሌ ስለምለምን ቤተሰቦች የተረፉልኝ ምንም ሳይሆኑ አለች። ሄቨንዬ ፈጣሪ ያለ ብቻሽን አይደለሽም። ስለ እውነት አብሮሽ አለ። ስለ ምንድን ነው ብቻሽን የምትደክሚው? እኔን ተጠቀሚኝ፣ እኔን ተጠቀሚኝ። አንቺ በሌለሽበት እኔ ያለው፣ አንቺ ውጭ ሀገር ነው ያለሽው፣ እኔ እዚህ ቤተሰቦችሽ ጋር አለው እና ማድረግ ማትሽውን እኮ መቀበል አለብሽ። መልአክ አይደለሽም፣ እግዚአብሔር አይደለሽም። ሁሉን አታደርጊው። እግዚአብሔር ግን ሁሉም ማድረግ ይችላል። መቼ? መንገድ ስትከፍችለት። እንዴት? መጨነቅ አቁሚ፣ ስጪው። ብዙዎቻችን የምንጨነቀው እኛ ቤተሰብ ለመርዳት፣ እኛ ችግር ለመቅረፍ፣ እኛ ነው። አይሆንም። አንቺ የራስሽን ላይፍ እንኳን ፊገር አውት አላደረግሽም። እንኳን የቤተሰቦችሽን ልትቀርፊ የራስሽን ላይፍ ፊገር አውት አሁን ብዙ ችግር አለበት። ይነዋት ማድረግ ከፈለግሽ ግን እግዚአብሔር ላይ እርፍ በይ። ከልብሽ ጠይቂው፣ ስጪው፣ ስጪው። ፌቨን ስጪው፣ ስጪው ለእግዚአብሔር በእምነት ስጪው። አንቺ ባልጠበቅሽበት መጥቶ መርዳት ይጀምራል ፈጣሪ። እንዴት አድርጌ እንደማስረዳ አላቅም። ሳምታይምስ በቃ አም ጀስት ኢሞሽናል። ችግር የለውም። ኔክስት ሪትሪት ትሪፕ ኢዝ ከሐምሌ 17 እስከ 20 በፕሌን ነው የምንሄደው። አርብ፣ ቅዳሜ፣ እሁድ፣ ሰኞ ውስጣችሁ ታጥቦ አዲስ ሆናችሁ ትመለሳላችሁ። ትረስት ሚ ኢትስ ጀስት ኢትስ the most powerful retreat in the world bro. ኢትስ in the world። እግዚአብሔር ረድቶን 29 ዙር አዘጋጀ። 29 ዙር ሰዎች ተቀየሩ፣ ጓደኛሞች ሆኑ። ዛሬ ለምሳሌ የሆኑ ጓደኞች ደውለውልኝ የአንተ ሪትሪት ላይ ነው የተገናኘ ነው፣ ምርጥ ጓደኞች ሆነናል፣ እንዞራለን፣ አብረን እንበላለን፣ እንጠጣለን። በቃ አመሰገኑኝ ደውለው፣ ደስ አለኝ። ይሄን ነው የምፈልገው። ካልተመረጣችሁ ግን አትመጡ። እግዚአብሔር ሊመርጣችሁ ይገባል። ሄቨን ዲድ ዩ ማኔ ኢጎ ማለት ምን ማለት ነው? ኢጎ ማለት የአእምሯችን ድምፅ ማለት ነው። ኢጎ ማለት የአእምሯችንን ድምፅ ማንነት አድርገን ስንወስድ፣ ኢጎ ማለት ጭንቀታችን እኛ ነው ብለን ስንቀበል፣ ኢጎ ማለት የሚሰማን ስሜት እኔን ነው፣ መከዳቴን ነኝ፣ የልጅነት ስቃይ ነኝ፣ ይሄ ውጫዊ ሰውነቴን ልብሴ ነኝ ብለን ስናምን ያ ኢጎ ይባላል። ኢጎ ማለት አይደንቲፊኬሽን ዊዝ ፈራሹ ማንነት ጋር ነፍሳችንን መዘንጋት፣ ፍቅር የሚወጣበት፣ ሰላም የሚወጣበት፣ ደስታ የሚወጣበትን ማንነት ረስተ ነው በዚህ በሰውነት ማንነት ብቻ ስንኖር፣ በችግሩ ብቻ ስንኖር ያ ኢጎ ይባላል። ያ የአእምሯችን ጫጫታ ድርጊታችንን፣ ንግግራችንን ሲቆጣጠረው ኢጎ ይባላል ማለት ነው። ግን ከበስተጀርባ ያለው ግንዛቤ ወይም መንፈሳዊ ማንነት ሲቆጣጠረው መንቃት ይባላል ማለት ነው። አርባ ምንጭ ነው የምንሄደው። አርባ ምንጭ ነው የምንሄደው እናቴ፣ አርባ ምንጭ። I like this man. ተመስገን። ጸሎት ነው መፍትሄው። ግን እንዴት እንደሚጸለይ ማወቅ አለብሽ። 10 ዓመት ጸሎት አድርገው ጸሎታቸው ማይመለስ ሰዎች አሉ። ጸሎት ያደረጉ ይመስላቸዋል፣ ግን ጸሎት አላደረጉም። አእምሯቸው ስጋት ሞልቶ፣ ፍርሃት ሞልቶ፣ ጭንቀት ሞልቶ ጸሎት አድርገው ያውቅ።
እና ብዙ ሰዎች ይመጡና ጸልያለሁ ይሉኛል ስለ ትዳር። እሺ ጸልየሻል? አዎ። እግዚአብሔር ምን አለሽ? ስትጸልይ እግዚአብሔር ምን አለሽ ማለት ጸሎት አይደል እንዴ? ከኔ ጋር ስታወሪ እኔ አወራለሁ፣ ታደምጭኛለሽ፣ አንቺ ታወሪያለሽ፣ አደምጥሻለሁ። እግዚአብሔር ምን ነበር ያለሽ? ወይኔ እንደዚህ ማለ ይላሉ። እግዚአብሔርን ድምፅ አልሰሙትም። ዝም ብለው መጥተው ብለው ሄደዋል። እንደዚህ አይደለም እግዚአብሔር የሚሰራው። ታደምጫለሽ፣ ጸጥታ ያለሽ፣ ለምን እንደሆነ ትጠይቂዋለሽ። ከዛ አንቺ ደግሞ ትነግሪዋለሽ። እግዚአብሔር ሩቁሽ አይደለም ቅርብሽ ነው ያለ። ቴንክ ዩ ሶ ማች አመሰግናለሁ። እንዴት ነው የሚጸለየው? ሳች ጉድ ኮስችን። እንዴት ጸሎት እናርግ? ብዙ ጸሎት ማድረጊያ መንገዶች አሉ። በነገራችን ላይ በጣም ብዙ ጸሎት ማድረጊያ መንገዶች አሉ። ለአንተ የሚሰራው ለእኔ ላይ ሰራ ይችላል። ለእኔ የሚሰራው ለአንተ ላይ ሰራ ይችላል። ግን ፈጣሪ ኢቨን ማውራት ማንችል ዲዳ ብንሆን እንኳ ኢምፐልሳችንን ፊገር አውት ማድረግ ይችላል። ምኞታችን ከሱ ጋር መሆን ከሆነ ይመልስልናል። መጀመሪያ ከኔ ጋር እያወራ ስልክን ብታይ ዲስሪስፔክት ነው ያረከኝ። ከኔ ጋር እያወራ መጽሐፍ ብታነብ የሆነ ነገር ቲክቶክ ብታደረግ ዩር ንቀኸኛል ማለት። ስለዚህ ከኔ ጋር ስታወራ መገኘቴን አክናውሌጅ ማድረግ አለብን። የመጀመሪያው ጥያቄ ፈጣሪ አንተ ጸሎት በምታደርግበት ሰዓት አብሮ ነው ያለው? ዱ ዩ ፊል? አዎ፣ አታየውም፣ አትነካውም፣ ግን ከአንተ ጋር አሁን ባለህበት ቦታ አብሮ እንዳለ ፊል ታደርጋለህ? ታደርጋለህ? ብሮ ሌት ሚ ቴል ዩ ዚስ፣ የትሙን እኮ አለ ፈጣሪ። እስር ቤት አለ። በተለይ በጨነቀን ሰዓት የኔ እግዚአብሔር ይለያል እንዳለን የሁላችንም እግዚአብሔር ነው። በተለይ በጨነቀን ሰዓት ዓለምን ሁሉ ትተን በቃ ተሰብረን በተሰበረ ልብ ስንጠይቀው ይደርሳል። ግን አእምሯችን በተለያዩ የክፋት ሀሳብ ከተሞላ አንሰማው። እንዴት ጸሎት ይደረጋል? ልብህን ንጹህ አድርግ። አትቅና፣ አትቅና። እሺ፣ አትቅና። የሚቀና ልብ አይኑርህ። ሰዎች ለምን እንደሚቀኑ አላቅም። አውቃለሁ። ከድንቁርና ነው የሚወጣው መቅናታችን። አትቅና። በሰው መደሰት ደስ ይበል። አመስግን። ያለህን ነገር በጎ ነገር ሰዎች ላይ አትፍረድ። ልብህን ንጹህ አድርግ። እግዚአብሔር ይሰማሃል። ሩቅ አምላክ አይደለም፣ ቅርብ ነው። ልብ ግን ቆሻሻ ሆኖ ፈጣሪ ጋር ሄደህ ጸሎት አድርገህ በምታገኘው ሰው ልታስቀና፣ ጸሎት አድርገህ በምታገኘው ጠላትን ልትገሉ፣ ጸሎት አድርገህ በምታገኘው ኃጢአት ልትሰራ፣ ጸሎት አድርገህ በምታገኘው ልትጠጣ፣ ልትጨፍር፣ ልትዘሙት። አይሰማህም፣ አይሰማም። አትጃጃል፣ አትሸውደውም። እኔን ትሸውዳለህ፣ ኢትዮጵያን ትሸውዳለህ፣ ሚስትን፣ ሰውን ትሸውዳለህ። ይከንት ራስንና እግዚአብሔርን አስሸውደ። እግዚአብሔር ጋር ሆነ የምትጠይቀው ነገር ከእግዚአብሔር ጋር አብሮ የሚሄድ መሆን አለበት። ንጹህ መሆን አለበት። መልካም መሆን አለበት። እሺ፣ እግዚአብሔር የሚወደው ስትጠይቀው ራሱ ብሰጠው የኔን ስራ ነው የሚሰራው፣ ብሰጠው መልካም ነው የሚያደርገው የሚል it has to be positive። ባት ጸሎት ለምንድን ነው እስቲ ዓለም ላይ ስጋዊ ምኞትን ለማሙላት ከሆነማ እንዴት ይስማ ፈጣሪ? አይሆንማ። ዘይትና እኮ ውሃ አይዋሃዱም። ብርሃንና ጨለማ እኮ ህብረት የላቸውም። ብሮ ልብን መጀመሪያ አስተካክለው። ሰውየው አሉ ስለት ይዞ መሰዊያው ላይ ለመሰዋት ወደ ቤተ መቅደስ ይገሰግስልሃል። ኢየሱስ አገኘው መንገድ ላይ። ከባልንጀራ ጋር ጉዳይ ካለ ይሄን መሰዊያ መሰዊያው ተውና ሂድ፣ ባልንጀራ ጋር የለን ጉዳይ ጨርስ። ጠላት ማን ነው? ያቃጠለ ሰው ማን ነው? እርር ያደረገ ድብን ያደረገ ሰው ማን ነው? እሱን ይቅር በል ነው የሚል እግዚአብሔር። ወይኔ ወይኔ ወይኔ፣ እሱን ይቅር በል ይልሃል። ያዋረደኝን ከርቶ ሄደኝን እሱን ይቅር በለው። አዎ ይቅር በለው። ካልሆነ እኔ ጋር የሚሰማ ጸሎት የለህም። እኛ ደግሞ አንገታችን ላይ ካራ ይደረጋል እንጂ ታንቀን እንሞታለን እንጂ የበደለንን ሰው ይቅር አንልም። ቀጥል።
ቀጥል። አቤት የማንጠላው ሰው የለም፣ የማንጠላው ሰው የለም። ክብራትና ክብራን we hate so much people. we hate ብሔረሰቦች፣ we hate ፖለቲከኞች፣ we hate መሲ። አሁን መሲ ስላገባ መሲን የሚጠላ ሰው አለ። come on bro፣ ኧረ ያግባበት። እንዴት ነው ከእግዚአብሔር ጋር የምንታረቀው? እግዚአብሔር ደግሞ ንጹህ ነው። ወርቅ ዳይመንድ አንጸባራቂ ነው። እግዚአብሔር አንጸባራቂ ነው። እግዚአብሔር ንጹህ ነገር ይፈልጋል። ልብስ ነው፣ ንጹህ ሽቶ ነው፣ ንጹህ ሀሳብ፣ የዋ ልብ፣ ይቅር ባይ ልብ ይፈልጋል። ያ ሰው ያኔ ጸሎት ያድርግ። ሰማይና ምድርን ማደበላለቅ ይችላል። ቆሻሻ ልብ ይዘን ከእግዚአብሔር ጋር ህብረት ብናደርግ አይሰማም። የአብዛኞቻችን ልብ ደግሞ የቆሸሸ ነው። ልብሳችን ንጹህ፣ ነፍሳችን ቆሻሻ። ቲንክ ያ ልብሳችን ንጹህ፣ ነፍሳችን ቆሻሻ። እግዚአብሔር እኔ እኮ ልብሳችን ውስጣችን እኮ ንጹህ ቢሆን እኮ ሌላ እኮ አንፈልግም። ይነዋት ከእግዚአብሔር ጋር 1 ደቂቃ መሆን ምን አይነት ስሜት እንዳለው አስበው ታውቃለህ? 1 ደቂቃ ከእግዚአብሔር ጋር ብታሳልፍ 1 minute maybe 1 second bro listen 1 second with the creator of the universe, the almighty God, to feel his love for a second, it changed your life. It changed your life. ወይኔ አሜሪካ ደርሼ፣ ወይኔ ይሄንኛውን ኢንፍሉዌንሰር አግኝቼው፣ ወይኔ ሚሊዮን ብር ቢሊዮን ኦኬ አግብቼ ወልጄ what about God? ለ1 ደቂቃ እግዚአብሔር ጋር ብንሆን ዓለምን ያስረሳል። ዓለምን ያስረሳል። የእግዚአብሔር ፍቅር በእውነት ዓለምን ያስረሳል። ለዛ ሪኳየርመንቱ ሌላ ብዙ ብር ምና አይደለም፣ እውቀት ምና። ልብህን ንጹህ አድርግ። እግዚአብሔር ብዙ ሀምብል አድርጎኛል። እኔ አንባቢ ነኝ፣ እውቀት ሰብስቤ ምናምን፣ ግን ኩሽና ውስጥ የምትሰራ ሴት ግን ይገለጥላታል። እግዚአብሔር ከፈለገ ልቧ የዋ ስለሆነ ንጹህ ስለሆነ ይታያታል። ልበ ንጹሐን፣ ልባቸው ንጹህ የሆኑ ሰዎች ብፁዓን ናቸው እግዚአብሔርን ያዩታልና ይላል። ማየት አትፈልግም? ክብሩን፣ ውበቱን፣ ኃይሉን ከአንተ ጋር ሁሌ እንዳለ forgive before you enter into the temple. forgive። ስለዚህ መጀመሪያ ልባችን ይጸዳል። ልባችን ጽድት ሲል ከዛ እግዚአብሔር እኛ በሚገባን መንገድ ይገለጥልናል። እኛ በምንረዳው መንገድ እግዚአብሔር ይገለጥልናል። ከዛ የፈለግነውን ነገር እንጠይቃለን። ልባችን ሳንፈልግ አይቆሽሽም። እናቴ ማነሽ ማሱዬ፣ ልብሽን ዛሬ ማጽዳት ትችያለሽ። ልብሽን ሴጣን ማቆሸሽ ትልቅ ስራው ነው። ሳትፈልጊ ቆሽሾብሻል። this is a good question። አንቺ ልጅ ልትነቂ ነው። ማሱ ልትነቂ ነው። አዎ ቅዱስ ጳውሎስ ምን አለ? የምፈልገውን አላደርግም፣ የማልፈልገውን ሳደርግ እገኛለሁ። ይሄን የማደርገው ግን እኔ ሳልሆን በእኔ ውስጥ ያለ ኃጢአት ነው ብሏል። ስለዚህ አንቺ ልብሽን ማንጻት ትፈልጊያለሽ፣ ልብሽ ደግሞ ይቆሽሻል። የሚያደርጉትን አያውቁምና ይቅር በላቸው። ይሄ ነው። የምታደርጊውን አታውቂም፣ ግን ምርጫ አለሽ። ልብሽን ማጽዳት ትችያለሽ። ሁሌ ነፃ ፈቃድ አለሽ እናቴ። ሁል ጊዜ ለምኙ እግዚአብሔርን እንዲያነጻ። ይቅር አለም ልብሽ ካለ ኧረ ልቤ ጨከረ አምላኬ፣ እኔ ይቅርታ እፈልጋለሁ። እኔ በቃ እኔ ቂም አልፈልግም፣ እኔ ፍርሃት አልፈልግም፣ እኔ ጭንቀት አልፈልግም፣ እኔ መጥላት መቅናት አልፈልግም። በቃ ታስሬያለሁ፣ ነፃ አውጣኝ። ከተፍ ይልልሻል። መቼ? ሳታቋርጭ። ይሄ ከባድ ነገር ነው። ማይ ዳርሊንግ ዋው ዲስ ኢዝ አ ባይብል። የቱ ጋር እንደሆነ እንደው ይሄን ነገር እንደው ቢገለጥልኝ ሚገርም ፓርት ላነብልሽ ይችላል። something powerful is written here። ዳዊት ነብይ በከመ ጸለየ። ዳዊት ሳይሆን መዝሙር yes ዳዊት ነብይ በከመ ጸለየ የሚል ደስ የሚል ማህሌት ነበር ድሮ። የቱ ጋር ነው? ኦኬ I can google it. Why not? ChatGPT ለዚህ ካልጠቀምክ ምን ታረጋል? I'm gonna do something powerful. Wait. እዚህ ጋር አላውቀውም እንዴ? ያው በስመ አብ መጣልኝ።
እናቴ ምን ይላል መሰለሽ? እግዚአብሔር ከተፍ አደረገልኝ። መጽሐፈ ምሳሌ ምዕራፍ 4 ከቁጥር 23 ወይም 22 እሺ። አጥብቀ ልብህን ጠብቅ የህይወት መውጫ ከእርሱ ነውና። ወይኔ ህይወት ማሱ ህይወት ይሄን ካመንሽ አጥብቀ ልብህን ጠብቅ የህይወት መውጫ እርሱ ነውና። ዋው! ማን ነው? ምንድን ነው? እራት ነው። እሺ ይሄ ምንድን ነው? ጎመን ነው። ማንኪያ የለም። በእንጀራ ነው የበላሽ። ዳስ ማይ ራት። ታንክ ዩ ኬሮ ቶሲሞ። እራት አልፈልግም ዛሬ። ደስ ማይ ራት ባይዘው ጃፓን ከመጣ በኋላ መጥኛ መብላት ጀምሬያለሁ። ወደ ቀደለው ስንመለስ ከሁሉ አጥብቀ ልብህን ጠብቅ የህይወት መውጫ ከእርሱ ነውና። ኧረ እባክህን አድምጠኝ። ኧረ እባክህን ስማኝ። ህይወት አሜሪካ ነው። ህይወት ገንዘብ ነው። ህይወት መርካቶ ነው። ህይወት ስትል ህይወት አረብ ሀገር ነው። ኖ ይኸው እዚህ ጋር ይኸው እዚህ መጽሐፍ ቅዱስ ላይ ያለ 80 ላይ ከሁሉ አጥብቀ ከሁሉ ከብር በላይ አዎ፣ ከቲክቶክ በላይ አዎ፣ ከወርቁ በላይ ምን ላርክ? ልብን አጥብቀ ያዘው። ልብን ጠብቅ። አጥብቀ ልብን ጠብቅ። አጥብቀ የህይወት መውጫ ከእርሱ ነው። ይሄ ቢገባሽ ማሱዬ ሰው አትለምኝም ማለት ነው። ልብሽ ጋር ህይወት እየወጣ እንደሆነ ሲገባሽ ለምን አባሽ ነው ቲክቶክ የምታዩ? እግር ኳስ እንደዚህ የሽግመሽን የምታጠፊው ለምንድን ነው? ማየት ሰው እየሰማ ልቤን